ሰላም ጤና ይስጥልን የዩቲዩብ ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አሁን ወደ እናንተ የመጣሁት ዩቲዩብ ቻናል ከፍታችሁ ወይም ክሬት አድርጋችሁ መስራት እየፈለጋችሁ ግን እንዴት አድርገው ክሬት ማድረግ እንደሚቻል ያላወቃችሁ፣ እንዴት ኢሜል አካውንት ክሬት ማድረግ እንደሚቻል ያላወቃችሁ፣ ይሄ ከብዷችሁ ዝም ብላችሁ ያላችሁ ሰዎች ይህን ቪዲዮ እያያችሁ በቀላሉ በስልክም ሆነ በኮምፒውተራችሁ እንዴት አድርጋችሁ ዩቲዩብ ቻናል ክሬት እንደምታደርጉ ከመጀመሪያው እስከ መጨረሻው አሳያችኋለሁ። ተከታተሉኝ። በቀጣይም ወደ እናንተ ጠቃሚ የሆኑ መረጃዎችን ቪዲዮዎችን ስለምሰራ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ተከታተሉኝ። እንግዲህ እንዴት አድርጋችሁ ከመጀመሪያው ኢሜል አካውንት ከፍታችሁ በመጀመሪያ ዩቲዩብ ቻናል ለመክፈት የሚያስፈልገው ምንድነው? ኢሜል አካውንት ጉግል አካውንት ያስፈልጋል። ስለዚህ ጉግል አካውንት ከፍታችሁ ከዛ ደግሞ ዩቲዩብ ቻናል ክሬት አድርጋችሁ ከዛ ቪዲዮዎችን አፕሎድ በማድረግ ሐሳባችሁን አስተያየታችሁን ሼር በማድረግ ለሰዎች ቪዲዮዎችን አፕሎድ በማድረግ እንዴት ዩቲዩብ ላይ ገንዘብ መስራት እንደምትችሉ ነው ማሳያችሁ ማለት ነው። ስለዚህ ከመጀመሪያው እንዴት ነው ማድረግ ያለባችሁ ማለት ነው። ዩቲዩብ ቻናል ክሬት ለማድረግ ጉግል አካውንት ላይ መክፈት አለባችሁ ማለት ነው። ስለዚህ ወደ ጉግል ብሮዘራችሁ ሄዳችሁ ስልካችሁም ሆነ ኮምፒውተራችሁ ላይ ጉግል ብሮዘራችሁን ትከፍታላችሁ። እዚህ ሰርች ባሩ ላይ መታችሁ ጉግል አካውንት ክሬት የሚል ትጽፋላችሁ። ከዛ ሰርች የሚለውን ትነካላችሁ ማለት ነው። ሰርች ስትሉት ምንድነው የሚላችሁ? ክሬት ጂሜል አካውንት ይላችኋል ማለት ነው። ክሬት ጂሜል አካውንት የሚለውን ትነካላችሁ በቀላሉ። ስለዚህ እኔ ከዚህ በፊት አካውንት ስለነበረኝ ይሄን አካውንት ሳይን አውት ማለት አለብኝ ማለት ነው። ስለዚህ እዚች ጋር ክሊክ አደረግና ፕሮፋይል የሚያሳየኝ ጋር አድ አናዘር አካውንት የሚለውን እጫናለሁ። እናንተ ግን ከሌላችሁ ከዚህ በፊት ክሬት ያደረጋችሁት ከሌላችሁ እንደዚህ አይነት ኢንተርፌስ ነው የሚያሳያችሁ። ስለዚህ ክሬት ኒው አካውንት የሚለውን ትጫናላችሁ። እቺ ጋር ታያችኋል። ክሬት ኒው አካውንት የሚለውን ነካለሁ። ፎር ፐርሰናል ዩዝ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ የሚል አለ። ከነዚህ ምርጫዎች መካከል ፎር ፐርሰናል ዩዝ የሚለውን ትነካላችሁ። እዚህ ጋር ስም ታስገባላችሁ ማለት ነው። ስማችሁን የእናንተን ስም ታስገባላችሁ። ስለዚህ አሸናፊ እለዋለሁ። አሸናፊ አሸናፊ ካሳ ማለት ይችላል። ችግር የለውም። ለእናንተ ለማሳየት ስለሆነ እኔ ይሄን የከፈትኩት ያለሁት። እናንተ ግን የእናንተን ትክክለኛ ስም እዚህ ጋር አስገቡ። እዚህ ጋር የአባት ስም እዚህ ጋር ኦፕሽናል ነው፣ ብታስገቡም ባታስገቡ ችግር የለውም። ኔክስት የሚለውን ትነካላችሁ። ኔክስት ካላችሁ በኋላ እዚህ ጋር የእናንተ ቤዚክ የሆነ ኢንፎርሜሽን ይጠይቃችኋል። ምንድነው? የትውልድ ቀን፣ ጾታ ይጠይቃችኋል። ስለዚህ እዚህ ጋር ወሩን ታስገባላችሁ፣ የተወለዳችሁበትን ወር እዚህ ጋር ዴይ የሚለው ቀን የተወለዳችሁበትን ቀን። ስለዚህ በፈረንጆች ስለሆነ ይህን ዓመተ ምህረቱን ስታስገቡ የተወለዳችሁበትን ዓመተ ምህረት በፈረንጆች ስለሆነ እዚህ ጋር ካልኩሌት የሚያደርገው ከ18 ዓመት በላይ እንድትሆኑ አድርጋችሁ ሙሉ። እዚህ ጋር ደግሞ ጀንደር የሚለው ጾታን የሚጠይቀው ሴት ከሆናችሁ ፊሜል፣ ወንድ ከሆናችሁ ሜል የሚለውን ምረጡ። ስለዚህ እኔ ሜል የሚለውን እመርጣለሁ። ከዛ ኔክስት እለዋለሁ ማለት ነው። ክሬት ኢሜል አድሬስ ራሱ ክሬት አድርጎልኛል። እናንተም ከፈለጋችሁ እናንተ ክሬት ማድረግ ትችላላችሁ። እኔ ግን እሱ ክሬት ስላደረገልኝ እሱ ክሬት ያደረገልኝን እመርጣለሁ። እዚህ ጋር እሱ ክሬት አድርጎልኛል ማለት ነው። እንግዲህ በራሱ እናንተ የምትፈልጉት ኢሜል አድሬስ ክሬት ማድረግ ትችላላችሁ።
እኔ ግን ከእሱ ክሬት ካረገልኝ ላይ እመርጣለሁ ማለት ነው። ስለዚህ ይህንኑ እሱ ክሬት ያደረገልኝን እመርጣለሁ። እናንተም ከፈለጋችሁ እናንተ ክሬት ማድረግ ትችላላችሁ። ካልፈለጋችሁ ደግሞ እሱ ክሬት አድርጎ የሚሰጣችሁ መጠቀም ትችላላችሁ። ኔክስት የሚለውን እጫናለሁ እዚህ ጋር። ምን ጠይቆኛል እዚህ ጋር ፓስዋርድ ጠይቆኛል ማለት ነው። ስለዚህ እዚህ ጋር ፓስዋርድ የሚል እዚህ ጋር ምንድነው የምታደርጉት? ፓስዋርድ ትጽፋላችሁ ማለት ነው። ምን አይነት ፓስዋርድ? የማትረሱት የቁጥር የፊደል እና የስፔሻል ካራክተር ድብልቅ የሆነ ፓስዋርድ ትጽፋላችሁ ማለት ነው። ስለዚህ የማትረሱት መሆን አለበት። ፊደል እና ቁጥር ይኖረው፣ ከዛ ደግሞ ስፔሻል ካራክተር ይኖረው። ስፔሻል ካራክተር ማለት የተለየ ቁጥርና ወይም ፊደል ያልሆነ ማለት ነው። ስታር ማድረግ ትችላላችሁ፣ ኮከብ ማድረግ ትችላላችሁ፣ መሰላል ማድረግ ትችላላችሁ፣ የዶላር ምልክት ማድረግ ትችላላችሁ እዚህ ጋር ማለት ነው። ስለዚህ ከ8 ያላነሰ ካራክተር ትሰጡታላችሁ ማለት ነው። ፓስዋርዳችሁ ከ8 ማነስ የለበትም። እዚህ ጋር እሰጠዋለሁ ማለት ነው ፓስዋርድ። ያለ እናንተ የማላሳያችሁ ስለሚከለክል ነው እንትኑ። ኦኬ እዚህ ጋር ኮንፊርም ፓስዋርድ የሚለው ላይ ራሱን ትደግሙታላችሁ ማለት ነው። የላይኛው ላይ የሞላችሁትን እንዳትሳሳቱ፣ ራሱን ነው መድገም ያለባችሁ። ራሱን ከደገማችሁ በኋላ ኔክስት የሚለውን በተን ትጫናላችሁ ማለት ነው። ኔክስት የሚለውን ነክቼዋለሁ። እዚህ ጋር ስልክ ቁጥር አስገቡ ይላል። እዚህ ጋር የምትፈልጉትን ቁጥር ማስገባት ትችላላችሁ። የእናንተ ቬሪፊኬሽን የሚላክላችሁ ስለሆነ እየሰራ መሆን አለበት። እዚህ ጋር ስልክ ቁጥር እዚህ ጋር ሪከቨሪ ኢሜል አድሬስ እየጠየቃችሁ ነው። ሪከቨሪ ኢሜል አድሬስ ኦፕሽናል ስለሆነ አለማስገባትም ትችላላችሁ። እኔ ስኪፕ ብያለሁ እዚህ ጋር። ሪቪው አድርግ እያለኝ ነው አካውንቴን። ስለዚህ አዎ ልክ ነው እለዋለሁ ማለት ነው። ኔክስት እለዋለሁ። ፕራይቬሲ ኤንድ ተርምስ ይላል እዚህ ጋር። ይህን ማንበብም አለማንበብም ትችላላችሁ። ዝም ብላችሁ ስክሮል ዳውን ታረጉና ምንድነው የምትሉት? አይ አግሪ ትሉታላችሁ ማለት ነው። ስለዚህ አሁን ጨርሳችኋል። በቀላሉ ጂሜል አካውንት ክሬት ማድረግ ትችላችኋል ማለት ነው። በቀጣይ ደግሞ እንዴት የዩቲዩብ ቻናል ክሬት ማድረግ እንደምትችሉ ይህን ጂሜል አካውንት ተጠቅማችሁ ማሳያችሁ ይሆናል ማለት ነው። ይህን ቻናል ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ጠብቁኝ። አመሰግናለሁ።